ነብዩ ኤርሚያስ የመጣበት ከተማ አናቶት ይባላል። አናቶት ደግሞ ደቡብ ውስጥ ያለ ገጠራማ አካባቢ ነው። ከዚህ አካባቢ በጣም በርካታ ነቢያቶች ተነስተዋልና ነብዩ ኤርሚያስ በጣም አወዛጋቢነቱ ወይም ደግሞ በጣም አስደንጋጭ የሚሆንባቸው በርካታ ምክንያቶች አሉት። አንዱ ዛሬ ማነሳላችሁ ነብይነት ጥሪ ሲሆን ምን ያክል ከባድ እንደሆነ ልነግራችሁ ነው። የመጀመሪያው ከአናቶት የተነሳ ነው። ያልተማረ ነው። ነብዩ ኤርሚያስ አልተማረም። ኬልቂያስ ይባላል አባቱ። ከደቡብ አናቶት ነው የመጣው። እሱ የመጣበት ሲዝን በጣም ከባድ ነው። አይቀሬ ሆኖ የይሁዳ ምርኮ ከፊታቸው የፈጠነ በሚመጣበት በጣም አስቸጋሪ ጊዜ ላይ ተቀብቶ የመጣ ነብይ ነውና በጣም ብዙ ጊዜ ትተክልና ትነቅል ዘንድ ትገለብጥና ታፈርስ ዘንድ የሚለውን ቃል እግዚአብሔር እንደዚህ ብሎት ነው በእርግጥም የጠራው። ይሄን ቃል በሱ ሲሰጥ የሚገለብጠው የሆነ ድንጋይ ብቻ አይደለም፣ የሆነ ቤት ብቻ አይደለም፣ ከተማውን ነው በሱ ይገለባብጥ የነበረው፣ ያፈርስ የነበረው። ከዚህ ሰው ጋር እግዚአብሔር አብሮት ነበረ። እንዳልኳችሁ ያልተማረ ነው። አላገባም። እግዚአብሔር ተናገረው እንዳታገባ ብሎት አላገባም። ነብዩ ኤርሚያስ ልጅም አልወለደም። እንዳይወልድ እንዳያገባ ያደረገው እግዚአብሔር ነው። እግዚአብሔር አታግባ አትውለድ ብሎታል። ስለዚህ አላገባም፣ አልወለደም። ነብዩ ኤርሚያስ በይሁዳ ላይ ምርኮ ከመምጣቱ በፊት የመጨረሻው ከይሁዳ ነገስታቶች ደጋግ ከሚባሉት አንዱ ኢዮስያስ ነው። የአሞን ልጅ ነው። አሞን ደግሞ የምናሴ ልጅ ነው። ምናሴ ደግሞ የሕዝቅኤል ልጅ ነው። ሕዝቅኤል በተጨመረው 15 ዓመት ውስጥ የወለደው አጥፊ የሆነ ልጆቹን ለጣዖት ለሞሎክ ጣዖት የሰዋ በጣም አስቸጋሪ ውድቀትን ያመጣ የእስራኤል ንጉስ ነው። 55 ዓመት ይሁዳን የገዛ ሰው ነው። በዚህ ጊዜ ነበር እንግዲህ በዚያን ሰዓት የነበረው የመጨረሻው ታድሶ ያመጣው ትልቁን ፋሲካም ያደረገው ኢዮስያስ ነበር። በኢዮስያስ ሪስቶሬሽን ውስጥ ያውቅ ነበር እያንዳንዱ ነገር ነብዩ ኤርሚያስ። ኢዮስያስ ከሞተ በኋላ ነው ነብዩ ኤርሚያስ የመጣው። አይቀሬ ወደ ሆነው ምርኮ እንደሚጋዙ በተደጋጋሚ ይናገር ነበር። ነብዩ ኤርሚያስ ከ22 እስከ 25 ዓመት ትንቢት እንደተናገረ ይነገርለታል። ያላገባ ወጣት ነው። አልቃሻውም ነብይ ይባላል። ህዝቡን ይወድ ስለነበረ ከእግዚአብሔር የሚሰማውን እያንዳንዱ መልእክት ለህዝብ ይናገር ነበር። ለህዝብ ብቻ አይደለም ይናገር የነበረው፣ በኢየሩሳሌም ለተቀመጡ ከፍተኛ ባለስልጣናት ጭምር ተመለሱ ካለበለዚያ ግን ውድቀት አለ እያለ ይነግራቸው ነበር። እሱ ብቻ አይደለም፣ ያልተማረ ስለሆነ ቃሉን በሚጸየፉ ህዝብ መካከል አንሰማ ሲሉ ይጽፍ ነበር። ለሱ ደግሞ መጻፍ ስለማይችል ባሮክ የሚባል ጸሐፊ ነበር እግዚአብሔር የሰጠው። ባሮክ የልብ ወዳጅ ነበር። እግዚአብሔር የተናገረውን ይጽፍለት ነበር። እሱ ብቻ አይደለም፣ ነብዩ ኤርሚያስ በተነሳበት ጊዜ እንደነ ኢዮአቄም ሰደቂያስ ያሉት በጣም አስቸጋሪ፣ አንዱ እግዚአብሔርን የማይሰማ ሌላው ደግሞ ከነብዩም ድምጽ የሚሰማ ወላዋ የሆነ ንጉስ የነበረበት ጊዜ ነው። ያ ብቻ አይደለም፣ በሚያሸበርቅ ወርቃማ በሆነ በወርቅ በተለበጠ በተንቆጠቆጠ ቤተ መቅደስ እያመለኩ እግዚአብሔር አምልኳቸውን አልተቀበለም። ካልታረቃችሁ ከእግዚአብሔር ጋር ከፊታችሁ 70 የምርኮ ዘመን አለ፣ ወደ ባቢሎን ትጋዛላችሁ ብሎ እንደዚህ አይነት በጣም የሚያስፈራና የሚያስደነግጥ በጣምም ደግሞ ኮስተር ያለ መልእክት ይዞ ሲመጣ ህዝቡ አይወደውም ነበር እና አንድ ነገር ይሉ ነበር። እግዚአብሔር በእውነት ይህንን የሚያክል በሰለሞን እጅ የተሰራ ከነ ኪራም በመጣ ጊፍት የተሰራ በወርቅና በብዙ አልማዝ የተገነባውን ይህንን ውዱን ቤት አሳልፎ ይሰጣል፣ ያቃጥላል ይሉ ነበር። ይህንን የመሰለ ቤት እግዚአብሔር ጨክኖ ያቃጥላል ይሉ ነበር። ዳሩ ግን እነሱ የተሳሳቱት አንድ ነገር ነው። የእግዚአብሔር ርስት ህዝቡ እንጂ ህንጻው አይደለም። እግዚአብሔር የሚፈልገው ህዝቡን ነበር። እነሱ ግን በአማረ ህንጻ ያመልኩ ስለነበረ የነብዩን የኤርሚያስን ትንቢት አይቀበሉም ነበር። ስለዚህ ወገኖቼ አሁንም ያለን እግዚአብሔር ኪዳኑ ከህዝቡ ጋር እንጂ ከህንጻው ጋር አይደለም። የእግዚአብሔር ርስት ህዝቡ ነው እንጂ ያማረው ህንጻ አይደለም። ስለዚህ እግዚአብሔር ዛሬም ቢሆን እንድንመለስ፣ ፊቱን እንድንፈልግ፣ ቅኖች እንድንሆን፣ ከባልንጀሮቻችን ጋር እውነትን እንድንነጋገር፣ በንስሐ ፊቱን እንድንፈልግ፣ በአገልግሎታችን በስራችን በመውጣት በመግባታችን እግዚአብሔርን እንድንፈራ እግዚአብሔር ይናገራል። ጌታ ኢየሱስ ይባርካችሁ።